ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድ የተከበራችሁ የዩቲዩብ ቤተሰብ እንዴት ናችሁ? እንግዲህ ትዳር እንደዚህ ግርማ ሞገሱን ይሰጣል። አይ ትዳርማ መደጋገም አለበት ማለት ነው። እንዲህ በቃ የተመለጠው የገባ ነበር በነገራችን ላይ ጠጉሬ ማለት ነው። ልክ በቃ በማግስቱ እያየሁት መብቀል ጀመረ። በማግስቱ ማለት ነውና እዚህ ጠጉር ቤት ራሱ ጓደኛዬ ጋር ሄጄ አሁን ተስተካከለ። ኧረ ጠጉሩ ማሻአላ ደግሞ እንደ አዲስ እንደ ልጅ ምናምን እንትን እየሞላ ነው። ትዳር ነው አልኩት። ይኸው አልኩት እና ትዳር በሁለት አይነት ነው በነገራችን ላይ። አንዱ ትዳር ጠጉርህን ያስመልጣል፣ አንዱ ደግሞ እንደገና እሸት። ሰዎች ሊያዳክሟችሁ ይፈልጋሉ በሆነ ነገር ላይ። ግማሹ በ40 ዓመት አግብተህ ይልሃል፣ ግማሹ እንትን ይልሃል። የበታችነት በቃ እንድትሆን ያደርጉሃል። እና መጀመሪያ ከራስህ ጋር ደስተኛ ከራስህ ጋር ነው መሆን ያለብህ። እና እኔ ከራሴ ጋር ደስተኛ ከመሆን የተነሳ ልክ በቃ አሁን እየጎረመስኩ ነው የመሰለኝ። በቃ ገና ማለት ነው ጉርምስና ውስጥ ነው። በቃ ልክ በቃ በልጅነት ስትዳር እንዴት ነው በቃ ከቤተሰብ ጋር ምናምን ሆነ በቃ ቀለቡ እነሱ ናቸው ሁሉ ነገር ምናምን እንትን አይልህም። ልክ እንደዛ ነውና የተሰማኝ እኔ ቆየት ብዬ ከማግባቴ ለኔ በጣም ትምህርት መሆነኝ፣ እንደገና ደግሞ ከዛም በላይ በጣም ደስተኛ አድርገኝ። እንደገና ደግሞ በልጅነት አግብተህ አንዳንዴ ብስቁልቁል ብለህ ጠጉርህና አይተህ ምናምን ቆይት ብለህ ገብተህ እንደገና ትጎረምስ። ግን ለእድሜም ትንሽ የተወሰነ ጭማሪ ያለው ይመስለኛል ራሱ እንደኔ ግምት። እሸትነትም ያሁን ጧጧት አሁን አግባሽቱ አግብቶ ወገቤ ይላል። የለም እኔ ንቅት ነው በፊት ይሄ ይዞኝ የነበረው ይሄም እዚህ ጋር የሚሰባብረኝ፣ ይሄ ደግሞ ዝም ብሎ የሚያሳክከኝ የሚነጫጨኝ ዝም ብሎ እንደፎረፎር ቦረቦር ምናምን ነገር ፊቴ ላይ ይታይ ነበር። አሁን ትክልክል ያለ ፊት ሆነ ይታያችኋል። በቃ ጠጉሬ ራሱ እንዴት እንዳማረበት ፊቴ ይታያችኋል። ደረቴ ራሱ በቃ ያደርገኛል አንዳንድ ሰዎች ያይ ማለት ነው። በቃ ተነፋፍቼ ምናምንና እስኪ እሷን ደግሞ እያት ይመስለች ነገር ሀቢብቲ አና ሁበክ ያ ሀቢብቲ ኢላላካ ሂያ። በአረበኛ ግን ፍቅር በጣም ደስ አይለኝም። ቀይ ደብረኝ አማርኛው እኔ በሚገርማችሁ ማለት ነው። እንዲያውም ሰው ይሰባምብኛል ማለት ምን ትናንትና ታረባ ሀገር መጥቶ በአረብኛ ወራ አማርኛውን አይከተልም እንዴ ሀቢብቲ ምናምን ስቤት ነው ተቀጥቅም ይለው በቃ የሆነ ነገር የነ ቆንጆ ሰው ደግሞ ሁሉም ሰው ስለት ደበረኝ ራሱ ማለት ነው። እኔ እና እንዴት ነው ትዳር አሪፍ ነው? ከኔ ጋር ያለኝ ስሜት እንዴት ነው? ደስታ ተሰምቶሻል ወይስ እንዴት ነው ላንቺ? እኔ አሁን ስሜቴን ደስታዬን ገለጥኩኝ። ላንቺ ምንድን ነው የሚመስልሽ? ላንቺሳ ምን ያህል ነው ደስታው? እስኪ ንገሪያቸው፣ መስክሪ። ደስ ይላል በጣም ደስ ይላል። አሁን ምን እንደሽ በቃ ደስ በቃ ብዙም ማነጋገሩን እሷ እንትን አትለውምና እስኪ ምን ልስራ ስራ ምናምን ነው እርሻታሽ ሰው ቆጤ ይዘራ እና ይሄን እርሻ ደጋግመችሁ በገርማችሁ ማለት ነው። እና ጧት በዚህ አካባቢ እንግዲህ ገበሬዎች ናቸው ያፎጫጩ ምናምን ቀንበራቸው ወፈራቸውን ተሸክሞት ይሄዱ። አታርስም እንዴ አለች እንዴ እርሻ እኮ ነው ቆንጆ በሬ ጤፍ እኮ በሬ ያስፈልጋል፣ ሞፈር ያስፈልጋል፣ ቀንበር አለ፣ ማረሻ አልተበጀም፣ ድግር መጥረብ አለ። አመት ይፈጃል እኮ ይሄ የበሬ ዕቃ ለማሟላት በአመት በኋላ ለቀጣ አመት ካልሆነ ለዘንድሮ እኮ እኔም አስቤበታለሁ። በነገራችን ላይ ይሄን ነገር ለወደፊቱ እንደዚህ ለማረስ አይገብሻል። እዚህ ደግሞ ኑሮ ውድነቱ አብዛኛው እንደኔ ያለው ወጣቱን ስለተወ ነው እህል እየተወደደ ዋጋው የናረውና ሁሉም ቢያርስ በተለይ እኔ ስለተውኩን ነው ይመስለኛል ኑሮ ውድነቱም እንትን ያለው። በፊት በጣም ነበር ማለት በነገራችን ላይ ማለት ነው በጣም በቃ እኔ አስያዝኩት ማሽላ ማለት ነው። ከዚህ በድንጋይ እንደዚህ አወንጭፋህ ማለት ነው እዛ ዳሩ አይደርስም። ጥይት ቢተኮስ እዛ አይሰማም ነበር።
አሁን እንግዲህ እንትኑን ጉዳይ አስቸጋ መሬቱም አልይዛለ በነገራችን ላይ ይዘራል ምንም ነገር በቃ 100 ኩንታል 50 ኩንታል ሲወጣ ነበር 1 ኩንታል በግድ ነው የምትወጣው እና ይሄ ነው እኮ አስቸጋሪ ከመሬቱም እንትን ነው እንጂ እኔ አርሰ ነበር በፊት በጣም ነበር ማርሰው እኔ እየተቆረጠ ግማሹ ታይቆረጥ በዛው ይቀራል ማሽላው ገብቶ ታንበላው ጉርጓዱን የምንረሳበት ጊዜ አለ ሶስት የምር ነው ይሄ ይዋሻል ጠይቃቸው እና ጉርጓዱ ማለት ነው እንደ 4-5 ጉርጓድ ነበር በነገራችን ላይ ትገባ ነበረው በዛ ሰዓት ማለት ነው ይሄንኛውን ታንጨርሰው ይሄንኛው ነቀስ በልቶት እንደገና በኋላ ትዝ ይለናል ይሄንኛው ውቂያ እንዴ ይሄንኛውን ጉርጓድ ዳለ ከዛ ዝም ብለን እንሰጣቸው ነበር ዝም ብለን እየጫንን ምናምን ነገር እዛ ጊዜ ማሽላው እንደዛ እንድዋያሰ ትንሽ ማርፈጃኛ ማስታውሰው እንደ ማለት ነው ጧት 3 ሰዓት አካባቢ ምናምን ዝም ብሎ ቀመርኩና እስከ 8 ሰዓት አረፍኩኝ ከዛ ሌላ ቦታ ምርሻ ነበር ተውቋት ያቺ ከ3 ሰዓት እስከ 8 ሰዓት ያረስኳት መሬት ስንት ብትወጣ ዞር ነው የዛን አመት እህቴ ትዳር ነበረ 78 ኩንታል ወጥ እና አሁንም ያንን ለመመለስ ሞክራለሁ ትንሽ በቃ አራብሻው ምኑ ሰውም አያሰራህም ደግሞ በነገራችን ላይ ማለት ነው ማገር ያላችሁ ወንድሞቼ ማለት ነው አሁን ወደ ኢትዮጵያ በመጣን እንዳትሰሩ ከባድ ነው እዛው አረባገ ከባድ አየሩ ምን በጣም የሚያስጠላ በቃ በኋላ እናወራለን ቻው